ሜትር ከ20 ቁም ሳጥን በ30 ሺህ ማለት ነው። ሜትር ከ20 30 ሺህ ብር በተለያየ ዲዛይን በሚፈልጉ ዲዛይን ማለት ነው። እሺ ሜትር ከ60 50 ሺህ ሜትር ከ60 50 ሺህ ይሄ 2 ሜትር ነው። በ5 በር ሆኖ 65 ሺህ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁኝ አልሐምዱሊላህ። ዛሬ የማሳያችሁ ምንድነው በመቅደላ ወረዳ ማሻ ከተማ እያንዳንዱን የፈርኒቸር ስራ ነው የማሳያችሁ ማለት ነው። እናንተ በጠይቃችሁ መሰረት አዘጋጅልኝና ስራ አለኝ ባላችሁ መሰረት እንግዲህ ዛሬ በመቅደላ ወረዳ ማሻ ከተማ በጌች አጠቃላይ የፈርኒቸር ስራን እና እንዲሁም የቤትና የቢሮ እቃዎች ማምረቻ ድርጅት ውስጥ ተገኝቼ ያለውን ነገር በደንብ እስከ መጨረሻው ድረስ ማስጎብኛችሁ ይሆናል። አሁናዊና ወቅታዊ የሚሰራበትን ዋጋ እንዲሁም ደግሞ የስራዎችን ማለትም የሚሰራቸውን ስራዎች የቤትና የቢሮ እቃዎችን እንትኖችን ጥራታቸውን ሁሉንም ነገር የማስጎበኛችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በደንብ እዚህ የተሰሩ ስራዎች አሉ። እነሱንም እስከነዋጋቸውና እስከነ ሁሉም ነገር በደንብ ከልጁ ጋር ወይም ከባለሙያው ጋር ሆኜ ማሳያችሁ ይሆናል። ይህንን ቪዲዮ ላይክ ቻናሉን እንዲሁም ደግሞ ሰብስክራይብ በማድረግ የቻናሉ ቤተሰብ የሆኑ ሀሳብ አስተያየታችሁን በሀሳብ አስተያየት መስጫ ቦታ ውስጥ ያስቀምጣችሁ። አሁን በቀጥታ ወደ ቪዲዮ ልሰዳችሁ። እንግዲህ እንደነገርኳችሁ ያው አሁን ያለውት መቅደላ ማሻ ነው። እንደምትመለከቱት አሁን ይሄ የጌች ፈርኒቸር ቤት ነው። አጠቃላይ የቤትና የቢሮ እቃዎች ማምረቻ ድርጅት ነው ማለት ነው። እንደምታያቸው አሁን ምርጥ የሆኑ ስራዎችን ሰርቶ አቅርቦልናል ማለት ነው። ለዛሬ ያሉት ምንድነው ኪችን ካቢኔት በዚህ መልኩ አቅርቦልናል። እንደዚህ 2 ሜትር ናት። ወደ ጎን ሲንግል ናት። በኤል ሼፕም መስራት ይችላል። እንደ ኤል አርጎም ይሰራል። ግን ለዛሬ ይዤላችሁ የመጣሁት ይችን ነው። ከዚህም በመቀጠል ደግሞ ቁም ሳጥን አለ እዚህ ጋር። ይሄ ቁም ሳጥኑ 2 ሜትር ወደ ላይና ወደ ጎን 2 ሜትር ቁም ሳጥን ነው። ባለ 5 ተከፋሽ ነው። እያንዳንዱን ነገር ወደ ላይ 240 ነው እያለ ነው። እነዚህም ኪችን እና የተለያዩ ኮሜዲኖችም አሉ። ቲቪ ስታንድ አለ። ቲቪ ስታንድ በተለያየ ዲዛይን ይሰራል። ሁሉንም ነገር በተለያየ ዲዛይን ይሰራል። እናንተ ስራ ባላችሁት መልኩ ጌች ይሰራል ማለት ነው። የምታዩት እቺ ቲቪ ስታንድ ናት። በጣም ዘመናዊ የሆነች ቲቪ ስታንድ ናት። ገና ተጀምራለች፣ አላለቀችም። ኦሬዲ የምታዩት ደግሞ እዚህ ጋር አልጋ ተሰርቶ እነዚህ የአልጋ መዋቢያ ናት። በጣም የምታምር መዋቢያ ናት። በዚህ መልኩ ሰርቶ አቅርቧታል ማለት ነው። እያንዳንዱን ዋጋውን ከልጁ ጋር ሆኖ ኦሬዲ ተገናኝተን ልጁ ይነግራችኋል ማለት ነው። ሙሉ በሙሉ አልጋም አለ፣ ሌሎች ነገሮችም የበርም ይሰራል ማለትም ታምቡራታ በር የአልጋ ቤት በሮች ውስጥ ለውስጥ በሮችም ይሰራል። እያንዳንዱ የሚሰራውን ነገሮች እንትላላችኋለሁኝ። አብራችሁን ቆዩ እስከ ቪዲዮ መጨረሻ ድረስ። ቪዲዮውን ላይክ ቻናሉን ሰብስክራይብ እያደረጋችሁ ማለት ነው። እሺ ሰላም ጌች፣ እንዴት ነህ? ሰላም ነው። መልካም። እሺ ዛሬ የፈለኩ እያንዳንዱን እዚህ ጋር የምሰራቸውን ነገሮች እና የምትሰራቸውን ነገሮች ለቤተሰቦቼ ኤክስፕሌን እንድታረግልኝ ወይም እንድዘረዝርልኝ ነውና እያንዳንዱን እስኪ ደረጃቸውን ጥራታቸውን እና ደግሞ ዋጋቸውን አሁን ያለበትን ዋጋ እስኪ ንገረልኝ። እሺ አሁን እቺ ቁም ሳጥን 2 ሜትር ማለት ነው። 2 ሜትር ወደ ላይ 240 እንደዚህ ተፍታታለች። እቺ ይሄ ከጀርባ ያው አልተመታው ነው። ገና ከጀርባ ይመታል እንትን ቤት ሄዶ ስለሚመታ ነው። ኦኬ ለደህንነቱ ምክንያቱም 2 ሜትር ስለሆነ ዝም ብሎ ስለማይሄድ ቤት ላይ ስለማይገባ ተፈታቶ ዘመናዊ ስለሆነ ስለሚገባ ማለት ነው። ኦኬ እቺ ደግሞ እንደዚህ ጋር መስታወት አላት። ልብስ ማለሻ ማለት ነው። እዚህ ጋር ሱፍ ይደረግባታል። ለጅልባ ምናምን ደግሞ ካስፈለገ እዚህ ላይ እዚህ ማድረግ ይችላል። ይሄን አንዱን አንስቶ ይሄን ከዚህ አርጉ ለጅልባ ምናምን መስቀያ ማድረግ ይቻላል ማለት ነው። እሺ መልካም። ይህ ሰካላ ያለው እነዚህ ደግሞ ኮምፎርቶች ናቸው። የኮምፎርት ነች ባለ 2 ተከፋሽ ኮምፎርት ማስቀመጫ የሚቆዩ ልብሶች ምናምን አሉ አይደለ? ኮምፎርቶች ኦኬ። ቶሎ የማይለበሱ የክረምት ልብሶች ምናምን ማለት ነው። እነሱ ውስጥ ማስቀመጥ ይቻላል ማለት ነው። ኦኬ እሺ መልካም ፋሚሊ፣ እንግዲህ እንዳያችሁት ቁም ሳጥኑን ወደ ጎን 2 ሜትር ወደ ላይ 240 ያለውን ቁም ሳጥን አሁን እያሳየን ያለው ጌች ባለ 2 ተከፋሽ አለው። በር እንዳያችሁት እየከፈተ ሙሉ አሳይቶናል። ከጀርባው ገና ያልተመታ አለ። እሱ ይመታል። ቤት ስለሆነ ነው የሚገጠመው። እዚህ የመጀመሪያ እንትን አለው። እንደምታዩትም እያንዳንዱ ተሳቢም አላቸው። እዚህ ጋር 3 አካባቢ የሚደርሱ ተሳቢ ያላቸው በጣም ውብና የሆነ ማራኪ የሆነ ነገር ነው ማለት ነው። ደግሞ በመቀጠልም እዚህ ጋር ኪችን አለ። እስኪ ኪችኑ አስጌች። ኪችኗ ይቺ ያው የተለያዩ ብረት ድስትና ባልዲዎች ማስቀመጫ ናቸው። ኦኬ። እቺ ደግሞ ረጃጅም እቃዎች ማስቀመጫ ናት። እቃቸው ይታያል ማለት ነው። በመቀጠል እነዚህ በተመሳሳይ እነዚህ ደግሞ ሳህንና ማስቀመጫ
በዚህ ማለት ነው። እነዚህ ደግሞ የሹካ ምናምን የመሳሰሉ ነገሮች ጥቃቅን ነገሮች ማስቀመጫ ናት። ይህችም በተመሳሳይ እንደዚህ መደርደሪያ ያላቸው ማለት ነው። እነዚህም እንደዚህ ያሉ እንደዚህ ማለት ነው። በመቀጠል መሳቢያ እነዚህ 4 መሳቢያ ነው። ኦኬ መልካም። ይሄ ደግሞ አሁን ያያችሁት ኪችን ነው። ኪችን እያንዳንዱን የተለያዩ እቃዎችን የምናስቀምጥበት ነው ማለት ነው። እዚህ ጋር መስታወት አላት በምታዩት መልኩ። ይሄ በዚህ ረጃጅም እቃዎች ነው የሚቀመጠው እያለ ነው ጌሽ። እዚህ ጋር በጣም በሚያምር መልኩ ኪችኑን ሰርቶታል። እዚህ ጋር ደግሞ ሽንኩርት የሚከተፍበት ነው። ከላይ እምነበረድ ይደረጋል። እዚህ ጋር አለው፣ እዚህ ጋር እምነበረድ አለው። እዚህ ጋር ሳህና ምናምን የምናስቀምጥበት ነው ማለት ነው። ውድና የተከበራችሁ ቤተሰቦች ቻናሉን ላይክ ቪዲዮውን ላይክ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን እያስቀመጣችሁልን እዚህ ጋር ኪችን ቶፕ ይቀረዋል ብሏል ጌች። ስላልተደረገ ነው፣ አሁን ይደረጋል። በጣም በሚያምር መልኩ የተሰራ ነው ማለት ነው። እና እንዲሁም ደግሞ ውስጥ ላይ የሰራውን የተለያዩ እቃዎችን የማስጎበኛችሁ ይሆናል። ከዚህ በመቀጠል ደግሞ አልጋውን እስኪ እናሳያችሁ። አልጋው ይሄ ነው። የአልጋ ይሄ ሜትር ከ20 ነው። ሜትር ከ50 አድርጎ መስራት ይቻላል ማለት ነው። ያው አላለቀለትም። እዚህ ላይ ቁልፍ የሚገባባቸው አሉ ዲዛይኖች እንዲያምር ማለት ነው። እዚህ ጋር ያው ያላገጠም ነው ስላላደረሰን ስራ ስለበዛብኝ። ኦኬ ይችኛውም ከያልጋ ግርጌ ከታች ያለችው ማለት ነው። ይሄ የዚህኛው ራስኪ ይሄ ነው። ታች ግርጌ ናት ማለት ነው። በመቀጠል እዚህ በተመሳሳይም ቁም ሳጥን አለ ማለት ነው። ይሄ ልክ ቅድም እንዳየነው አይነት ነው። እሺ መልካም እንግዲህ እንደምትመለከቱት አሁንም ያሳየን ይገኛል ጌሽ ማለት ነው። ዛሬ በትክክል ለመጎበኘት ያብቃችሁ። እስከ ቪዲዮ መጨረሻ ድረስ በደንብ ተመልከቱ እንጂ በጣም ብዙ ነገር የምታዩ ይሆናል። አሁን እዚህ ጋር 2 አልጋዎችን አሳይቶናል። ሜትር ከ20 አልጋ ናቸው ያሉት። ሜትር ከ50 ይሰራል። በተለያየ ዲዛይን በተለያየ ነገር በሚያምር መልኩ ጥራት ባለው ኤምዲኤፍ በመጠቀም ይሰራል ማለት ነው። በጣም በሚያምር መልኩ አሁን እንግዲህ የቀረን እዚህ ላይ ደግሞ ነው ማለት ነው። 2 ሜትር ቁም ሳጥን ሆኖ በኤችዲኤፍ መስራት ይቻላል ማለት ነው። ቀለም በማይቀባ ማለት በዘመናዊ መልካም ቁም ሳጥንም እንግዲህ እንደነገራችሁ በኤምዲኤፍ ብቻ ሳይሆን በኤችዲኤፍ ማለት ለስላሳ ነው። ቀለም አይቀባም። ዘመናዊ በሆነ መልኩ የሚሰራለሁኝ እያለ ይገኛል ማለት ነው። እንዲሁም ደግሞ እያንዳንዱን አሁን ዋጋዋን የሚነግረን ይሆናል። ዋጋው ምን ያክል ነው? በቁም ሳጥን ከሜትር ከ20 ጀምሮ እስከ 2 ሜትር ከ40 አካባቢ ድረስ ያለው በእያንዳንዱ ዋጋውን ይነግረናል። አልጋም ሜትር ከ20 እስከ ሜትር ከ50 ያለውን በትክክል የሚነግረን ይሆናል ማለት ነው። መዋቢያ ያለው መዋቢያ የሌለው ሁሉንም ነገር እንጠይቀዋለን። ኪችንም ሁሉንም እንጠይቃለን። አብራችሁ እስከ ቪዲዮ መጨረሻ ቆዩ። ቪዲዮ ላይክ ማድረግ እንዳይረሳ፣ እንዲሁም ሰብስክራይብ ማድረግ እንዳይረሳ፣ ሀሳብ አስተያየታችሁንም ማስቀመጣችሁን እንዳትረሱ። እሺ መልካም ጌች፣ አሁን ያሳየን በርካታ እቃዎች አሉ እና አሁን የምጠይቅህ ደግሞ ዋጋቸው ነው እያንዳንዱ። እስኪ ከቁም ሳጥን ጀምርና ከሜትር ከ20 የሚጀምር ይመስለኛል አይደል? ከዛ ጀምሮ እስከ 2 ሜትር አካባቢ ድረስ ያለውን ዋጋቸውን እስኪ አሁን ወቅታዊ ዋጋ ንገረን። ሜትር ከ20 ቁም ሳጥን በ30 ሺህ ማለት ነው። ሜትር ከ20 30 ሺህ ብር በተለያየ ዲዛይን በሚፈልጉ ዲዛይን ማለት ነው። እሺ ሜትር ከ60 50 ሺህ ሜትር ከ60 50 ሺህ ይሄ 2 ሜትር ነው። በ5 በር ሆኖ 65 ሺህ እንሰራለን ማለት ነው። ይሄ 2 ሜትር 65 ሺህ ይሄን ራሱን 65 ሺህ ማለት ነው። 5 በር ማለት ነው። ባለ 5 በር ባለ 4 በር ከሆነስ ባለ 4 በርም ያው ነው። ዋጋ 263 ያው ዋጋቸው ያው ነው። ያው የበሩ የከስተመሮች ፍላጎት ነው እንጂ። እሺ መልካም ቁም ሳጥን እንግዲህ ከሜትር ከ20 እስከ ሜትር ከ50 ያለውን ዋጋውን እያንዳንዱን ነግሮናል ማለት ነው። አሁን ደግሞ እስኪ ኪችንን ጠይቀው። እሺ ኪችን ሳይች ኪችን ሜትር ከ60 45 እንሰራለን። አሁን በዚች 2 ሜትር 50 ሺህ ይሄ አሁን የሰራው ማለት ነው። ከሆነ ደግሞ ያው እምነበረድ 15 ሺህ ራሱ ይገዛል። እሱ ይጨምራል ማለት ነው። አሁን ወቅታዊ ዋጋው እንደዚህ ነው። እንግዲህ እቃም ከቀነሰ ያው እየቀነስን እንሄዳለን። እሺ እዚህ ላይም ከቆመ ያው ዋጋችን እንደዚህ ነው። እሺ መልካም እንትንሳ ኪችን ኤል ከሆነስ ኤል ከሆነ ኪችኑ ማለት አሁን ያያል እዚህ ጋር አንድ ከ60 በሜትር ከ60 ከሆነ እስከ 120 ሺህ እንሰራለን። ዋናው ደግሞ ያው
ጥራታችን እምነታችን ነው። በእምነትና በፍጥነት እንሰራለን። እሺ መልካም ጌች እንግዲህ እንደነገረን ያለ አሁን የኪችን ዋጋ ነግሮናል ማለት ነው። እንደሰማችሁት ከሜትር ከ60 ጀምሮ 2 ሜትር እንደዚሁም ደግሞ ሜትር ከ60 በሜትር ከ60 ኤል ከሆነ ዋጋውን በትክክል ነግሯቸዋል ማለት ነው። እንዲሁም በተጨማሪ ደግሞ ጌች እያለን ያለው የሚሰጡንን ትዕዛዝ በጥራት በእምነት በፍጥነት እንሰራለን እያለ ይገኛል ማለት ነው። ሶ ማሰራት የምትፈልጉ በኢትዮጵያም ያላችሁ ከኢትዮጵያም ይቻላችሁም አድራሻውን ማስቀምጥላችሁ ይሆናል። በአድራሻው ጌችን በቀጥታ በማግኘት በስልክም ማዘዝ ይቻላል። እንዲሁም ደግሞ በአካል መታችሁ ስራ ቦታው ላይ ማዘዝ ይቻላል። የስራ ቦታው የሚገኘው መቅደላ ወረዳ ማሻ ከተማ ሃይ ስኩል ፊት ለፊት እንዲሁም መቅደላ ትምህርት ቤት መግቢያ ላይ ይገኛል ማለት ነው። አሁን ደግሞ ያልጠየቅነው አለ አልጋ ምን ያክል እንደሆነ እንጠይቀዋለን። እሺ መልካም ጌች አሁን ደግሞ ስለ አልጋ ንገረን ዋጋቸውንና እያንዳንዱን እስኪ ንገረን። አልጋዎች ያው ከነ ኮመዲኗቸው ከሆነ እስከ 35,000 ሜትር ከ20 ማለት ነው። ከ20 ብቻቸውን ከሆነ ያው በኮመዲኖ አብዛኛውን ስለሚያዙ እንደዛ ነው የምንሰራው። እሺ እስከነ መዋቢያው ነው ወይስ ኮሜዲኖ ብቻ? ኮመዲኖ ብቻ። መዋቢያው የመስታወት ምናምን ያስጨምራል እስከ 38,000 ብር ትዘልቃለች ማለት ነው። አልጋውን ብቻ ከሆነ 30,000 ብር እንሰራለን። ሜትር ከ50 አልጋ ከሆነ ብቻውን 50,000 ብቻውን ካልሆነ እስከ 55,000 ብር እንሰራለን። እሺ መልካም አሁን ይሄንን የምትሰራው አንተ በፈለከው ዲዛይን ነው ወይስ ከስተመር በፈለገው ዲዛይን? ከስተመር በፈለገው ዲዛይን ነው የምንሰራው። ስለዚህ ተመቻቸው ዲዛይን ማንኛውንም የዲዛይን አይነት ብታመጣ ይሰራሉ ማለት ነው። አዎ እንደዛ ነው የሚሰራው በተሻለ ዲዛይን። እሺ መልካም እንግዲህ እንደሰማችሁት ጌች ማንኛውንም የቤት እቃዎችን የተለያዩ እቃዎችን በምትፈልጉት ዲዛይን መልኩ እንሰራለን እያለ ይገኛል ማለት ነው። የምትፈልጉትን ዲዛይን እናንተ በምትፈልጉት መልኩ በጥራት ይሰራል ማለት ነው። እንዲሁም በተጨማሪ አሁን ያልኳችሁን እቃ ብቻ ሳይሆን ቲቪ ስታንድም ይሰራል ማለት ነው። እስኪ መጨረሻ ላይ እዚህ ጋር አንድ ጥያቄ ጠይቀዋለሁ። የቲቪ ስታንድ ዋጋን ጠይቀዋለሁ ማለት ነው። በሜትር ሊለያዩ ይችላሉ፣ እንዲሁ በሳይዛቸው ይለያያሉ። እስኪ ቲቪ ስታንድ እንጠይቀው። እሺ መልካም ጌች ቲቪ ስታንድ ደግሞ አልጠየቅኩምና እስኪ የቲቪ ስታንድ ዋጋ። እሺ ቲቪ ስታንድ አብዛኛውን ጊዜ ያው ሜትር ከ20 ናቸው የምንጠቀማቸው። ምክንያቱም ያው እዚህ ሀገር 32 ኢንች ቲቪ ብቻ አብዛኛውን ሰው ስለሚጠቀም እነሱ ነው እስከ 18,000 ብር አሉ። ያው እንደ ዲዛይናቸውን እያላክ ዋጋቸውን ማሳወቅ እንችላለን ማለት ነው። እሺ መልካም ያው እንደሰማችሁት በአብዛኛው ከስተመር በሚፈልገው መልክ ነው የምንሰራው እያለ ነው ማለት ነው። ዋጋውን የነገራችሁ አለ። እንዲሁም ደግሞ ከዚህ ተጨማሪም የሚያዝ ካለ ለትላልቅ ቲቪ የሚሆን የሚያዝ ካለ ከ32 ኢንች በላይ የሚሆን የሚያዝም ካለ በዋጋው መሰረት በትክክለኛና በተመጣጣኝ በሆነ ዋጋ እንሰራለን እያለ ይገኛል ማለት ነው። ጌች ሶ እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረጋችሁን እንዳትረሱ፣ አስተያየታችሁን እንዳትረሱ። መጨረሻ ላይ ጌችን የምጠይቀው አድራሻውን እንዲያስቀምጥላችሁ ይጠይቃል ማለት ነው። እንዲሁም ስልክ ቁጥሩን የሚገኝበትን ስልክ ቁጥር ያስቀምጥላችኋል። በነገራችን ላይ ጌች በሚያስቀምጠው ስልክ ቁጥር በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም በቀጥታ በስልክ ማግኘት ይቻላል ማለት ነው። ሶሻል ሚዲያዎችን ስለሚጠቀም በዛ አግኝታችሁ ማዘዝ ይቻላል። አሁን አድራሻውን እስኪ ንገረን። እሺ መልካም ጌች እስኪ አሁን ስልክ ቁጥርህን ወይም አድራሻን አስቀምጥልን። እሺ አድራሻችን ማሻ መቅደላ ወረዳ ሃይ ስኩል ፊት ለፊት ብሬከሩ ጋር ማለት ነው። ከዛ መቀጠል ስልክ ቁጥር 0914609684 ነው። እሺ መልካም 0918946917 እሺ መልካም ያው እንግዲህ እንደሰማችሁት ሁለት አድራሻዎችን አስቀምጦላችኋል ወይም ስልክ ቁጥሮችን አስቀምጦላችኋል። በሁለቱም ስልክ ቁጥር ጌች ፈርኒቸርን ማግኘት ይቻላል ማለት ነው። እንዲሁም ታፔላውን የማስቀምጥላችሁ ይሆናል። አድራሻውን ያው እንደነገራችሁ በድጋሚ ልድገምላችሁ። መቅደላ ወረዳ ማሻ ከተማ ሃይ ስኩል ፊት ለፊት ብሬከሩ ጋር ይገኛል። እንዲሁም በመቅደላ ትምህርት ቤት መግቢያ በኩል ይገኛል ማለት ነው። ማዘዝ የምትፈልጉ በቀጥታ ደውላችሁም እንዲሁም በኢሞ ጽፋችሁም ሪከርድ አድርጋችሁ እንደፈለጋችሁ አድርጋችሁ ማዘዝ ይቻላል። ለምትመጡ አድራሻው ሃይ ስኩል ፊት ለፊት ነው ብያችኋለሁ። ሶ ይሄንን ይመስላል የዛሬው ቪዲዮ። ድና የተከበራችሁ የቻናሌ ቤተሰቦች መጨረሻ ላይ የሚለው ያለ ነገር ይመስላል። እስኪ እንስማው። በመጨረሻ ሁሌም ልዩነታችን ጥራታችንና ብቃታችን ነው። ስለዚህ በዚህ ደግሞ ኮርተን ነው የምንሰራው። ሁሌም ዘና ብላችሁ ማዘዝ ትችላላችሁ። እሺ መልካም እንግዲህ ያው እንደሰማችሁት ልዩነታችን ሁሌም ጥራታችን
ብቃታችን እና እንዲሁም ደግሞ እምነታችን እያለ ይገኛል ማለት ነው። በፈለጋችሁት ሰዓት ማዘዝ ይቻላል። ኤኒ ታይም ኤኒ ፕሌስ ይገኛል ማለት ነው። የጌች ረዳት ነው። ሰው ይሄንን ይመስላል። ውድና የተከበራችሁ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። እስከዚህ ድረስ አብራችሁኝ ስለቆያችሁ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁኝ። ያው እንግዲህ ለጌች መደወል ብቻ በቂ ነው። እንዲሁም ደግሞ በአጋጣሚ የጌች ስልክ የማይሰራላችሁ ከሆነ 0900003900 ብላችሁ መደወል ይቻላል። ኤኒ ታይም ታገኙኛላችሁ። ይሄ የኔ አድራሻ ነው። በቀጥታ እሱን የማገናኛችሁ ይሆናል ማለት ነው። ሰው ለዛሬ እዚህ ላይ ይበቃኛል። ቸር ሰንብቱልኝ። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።